10,000 ብር እበላታለሁ። እርግጠኛ ነህ? እርግጠኛ ልበላም። እርግጠኛ ነህ? እርግጠኛ ማን ይያሉ አበሏት ሰምታል። ፈጣሪ አንመካም በጉልበታችን እያልከን አንተ እንድታሸንፍ እኔ እቋጥራለሁ። አንተ እንደዚህ አይነት ፍልሚያ ትችላለህ። እግዚአብሔር ጋር ጀምራለሁ፣ ከእግዚአብሔር ጋር ጨርሳለሁ። እንኳን ደስ አለ ማለት እርግጠኛ ነኝ እዚህ ጋር ሁላችሁ ማለት ነው የሆነ ክለብ ላይ ታገኙታላችሁ። ቤተክርስቲያን የምር ውዳሴ ማርያም በቃሉ እንትን ይላልና ማታ ስንጸልይ ነበር። እግዚአብሔርን ነው ይገርሙ ታዳጊዎች። ሰላም 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 የአራዳ ልጆች፣ ይህ የጮቤ ጨዋታ ነው። ጮቤ ጨዋታ ዛሬ ደግሞ ታዳጊዎችን ሊያወዳድርና ሊሸልም ተስፋ የሚጣልባቸውን ተጫዋቾች ይዞ ከተፍ ብሏል። እንግዲህ ያው አጠገቤ ምርጥ ተጫዋቾች አሉ። እነሱን ጥያቄ ይጠይቃሉ። የት ነው ሰፈር? ለቡ ከሩቅ ነው የመጡት። ሾሜዳ ከመስቀል አደባባይ ከቡልቡላ ከፒያሳ ከሰንዳፋ ከሜክሲኮ ቻርስ ላፍቶ ከዚሁ ከእግዚአብሔር ከጎፋ ገብረ ከቄራ የእናንተ ሰፈር ልጅ ከዚህ በፊት አንዴ በልቷል መሰለኝ 10,000 ብር። ስለዚህ ልደግማቸው ነው። ከ18 ዓመት በፊት ታዳጊ ተጫዋቾች ኮከብ ተጫዋቾች ውስጥ የማን አድናቂዎች ናችሁ? ሞር ላሚን ያማል፣ ዴዝሬ ዱዌ፣ ሪኮሊንስ፣ እኔም ያማል፣ ዴቪዲያ፣ ላሚን ያማል። እኩያ እኮ ሊሆን በትንሽ ዓመት ነው የሚበልጥ። ሊዮኔል ሜሲ፣ ያማል። እኔ ወዶ ፊልፎደን ነው። እሺ ፎደን ይመቻል። ሜዳ ላይ የምታሳየን የሱን ጨዋታ ነው? አረ እኔ ሪኮሊንስ የሱ ሳላ ይሄ ነው የኒማር ማክስ ዶማ ያማል፣ አርዳ ጉለር ያማል፣ ክርስቲያኖ ጁኒየር ያማል ይመቻል። ያማል 10,000 ብር የምትበለው ይመስላል። እኔ ከበለው አርሰናል ዋንጫ ይበላል። እሺ ልበላ። እርግጠኛ ነህ? እበላታለሁ። እርግጠኛ ነህ? እውነት? እሺ ሁለታችሁ አበሉ። ምን ይበላል? ማን ይያሉ አበሏት ሰምታል። ፈጣሪ በፈጣሪ ላይ ጥየዋለሁ ነው። አንመካም በጉልበታችን እያልከን አሁን የምንገኘው ደግሞ ፊውቸር ስኪል ሶከር ፊልድ የተንጣለለ ፉትሳል ሜዳ ላይ ነው። የት አካባቢ ነው የሚገኘው ካላችሁኝ፣ ፊጋ ከፍርድ ቤቱ አጠገብ በሻሌ ትምህርት ቤት ግቢ ውስጥ እንገኛለን። ማግኘት ከፈለጋችሁ እዚህ ስር በምትመለከቱት ስልክ ቁጥር ደውሉልን። ይህንን የጮቤ ጨዋታ ስፖንሰር ያደረገላችሁ ፊውቸር ስኪል ሶከር ፊልድ ነው። አብራችን ቆዩ። ይመቻችሁ። አንድ ተከላካይ አለ፣ አንድ አጥቂ አለ ማለት ነው። ተከላካዩ ተከላክሎ ኳሱን ካስጣለ 1 ነጥብ ያገኛል። አጥቂው ደግሞ አጥቅቶ 1 ጎል ካገባ 1 ነጥብ ያገኛል ማለት ነው። እዚህ ላይ ግን የተለያዩ ጭማሪዎች አሉ። ለምሳሌ አንዱ አጥቂ ተከላካዩን በሚገርም ሁኔታ አልፎት ኳሱን ቢስተው እኔ ያንን አይቼ አሪፍ ከሆነ ላስደገመው እችላለሁ ማለት ነው። 10,000 ብሩን ለመብላት የተዘጋጀ አንድ ቁጥርና 2 ቁጥር ሜዳ ውስጥ ገብተዋል። ተጀምሯል። 1 ቁጥርና 2 ቁጥር ሎጆ 1 ቁጥር አልፏል። አግብቷል 1 ቁጥር 3 እና 4 ማን እንደሚጀምር ተስማሙ። ሁለቱም ተከላካይ ነው። ሁለቱም አንስማማም ብለዋል። በሳንቲም ከዚሁ ፉክክሩ ተጀምሯል። ሁለታችሁም ተከላካይ ነው መሆን የምትፈልጉት? እሺ ሚዛን ከደጋፊ ብር ይዘና ቤት እየተባልክ ነው። ቤት ብር ይዘህ ለመሄድ ነው የምትጫወቱት። ለሁለታችሁ የምታገቡበት 10 ሰከንድ ቆጥርላችኋለሁ። ያልፏል። ወጥቆበታል። እለፈው። አንበሳ ምርጥ። እንደዚህ አይነት ፍልሚያ ነው የሚያስፈልግ። ለ10,000 ብር እንደሆነ ያስታውቃል። ያልፏል። እንዴት ነው? አንበሳ። አይ እኔ በእውነት አንቺ እንድታሸንፍ ይቋጥራል። አንተ እንድታሸንፍ እኔ ይቋጥራል። ጀምር ጥሪ። አዎ 5 እና 6 የኔ ተጫዋች ይዛለች። ማንንም አሰማም። ጎበዝ
ለሱ ቋጥራለሁ ስል ደግሞ አንተ ላይ ቋጥርባለሁ አይደለም አንተም ቋጥራለሁ ችግር የለም ግን እሷ ማንንም አሰማ 5 ቁጥር ስምሽ ማን ነው ነቢል እሺ ነቢል እየተከላከለ ነው 5 ቁጥር አልፏል ማጥቶታል ነቀነቀው ከባድ መተል እየተቀያየረ 5 ቁጥር ቀጣይ ላንተ ነው እንቋጥረው ለ5 ቁጥር ቀጣይ ተበለው አንዴ ተጀምሯል 8 ኳስ ይዟል 8 እያጠቃ ነው ከዚህ መጥቷል አንበሳ 8 ቁጥር አለቀ በ3 ነጥብ 8 ቁጥር አሸንፏል 10 ሁለት ለአንድ ናችሁ ሁለት ለአንድ ነበራችሁ ተገላግሎ አስወጥቶታል 9 ቁጥር ይመች 9 ቁጥር አንደኛ 11 እድል አለ እድል አግኝታል አለፈው ያልተጠበቀ የሚገርም ነው 11 የሚገርም ነው ከኋላ ተነሱ 13 እና 14 13 እና 14 ስፖርታዊ ጨዋነት ይላል 13 እና 14 ጀምር 13 እስኪ የታል አንበሳ ሁለታችሁም ጎበዝ ስትከላከልም አጥቂው ጎበዙ 14 ሊያጥፉ 14 እስኪ አዎ እስኪ አንበሳ የታን ሴሌብሬሽን ስትጨርሽ ይሻልሻል ስትጨርሽ 13 እየመራሽ ስለሆነ ለ10 ሺህ ብር ነው መቼ አንበሳ አልቋል ጨዋታ 14 ይገርሙ ታዳጊ 15 እና 16 15 እና 16 15 እና 16 16 ያጠቃል 15 ይከላከላል እሺ ተጀምሯል ጎበዝ 15 ወርቃበት ነበር ተነስቷል 16 አልፎ ከዚህ መጣው 6 ቁጥር 1 ነጥብ አግኝቷል እሺ አንበሳ ነበር 15 ተረጋግተህ አስበህ ኳስ እያየህ ተከላክለህ ነጥብ መገልበጥ ትችላለህ ነጥብ መገልበጥ ትችላለህ አንበሳ 16 ጎበዝ ምርጥ ነው 15 አንደኛ 15 18 ይከላከላል 17 ያጠቃል 17 ያጠቃሉ 15 ይከላከለው ዋው በል የተሞላብኝ ነጥብ መገልበጥ ይቻላል አሁን 2 ነጥብ ቢሆንም 17 ያለው 18 አሁን ከተከላከል ቀጣይ ካገባ ነጥብ ትገለብጣል ያታል ጎበዝ 17 አንበሳ 18 ጎበዝ ነጥብ እየተገለበጠ ነው 17 ግን ይሄንን ጨዋታ የሚሰማ አይመስለኝም እኔ እንጃ 18 ይገለበጣል አይገለበጥም 17 አንበሳ 17 እና 20 ምርጥ ፉክክር ቀጣይ እሺ 20 ፋውል ተሰጥቶታል ፔናልቲ ለ20 ፔናልቲ አንበሳ ይገርም ድል ነበረ አልተጠቀምኩም ስለዚህ ነጥብ ለ19 ተቆጥሯል 19 ያልፈዋል ያልፈው እያለ አልፎት ነበር ግን በረኛ መልሱ
ለ10 ሺህ ብር አቻ ናችሁ። 19 2 ነጥብ። እሺ ይሄ ወይ 3 ነጥብ ይሆናል ወይ 2 አቻ ይሆናል። ከባድ ይሄ 2 አቻ ናችሁ። ለ10 ሺህ ብር ነው ጨዋታው። ለእኔ እናንተ መሆን እጋደላለሁ። አለ ኳስ አለ ኳስ አለ 19 ወደ ቀጣይ አልሰማሁም እያለ ነው። እንግዲህ እስኪ ማን እንደሚሰማ እንደማይሰማ ያመረብ ይወስናል። 21 እና 2 ረዘመበት። ምርጥ ነበር አስተላለፍ። 23 እና 24 23 እና 24 ተመልካች ይበሏል። የምናየው ይሆን እስኪ እጁ ላይ ጠቅልሏል። 24 እስኪ አንበሳ 23 በአንድ ነጥብ እየመራህ ነው። አንበሳ ነበር ግን 24 ማንንም አልሰማም አይነት ፊት ነው እያሳያለሁ። አንበሳ በዚህ በቃ ያልቃል። በዚህ ማን እንደሚጨርስ አይታወቅም። በዚህ ግን ያልቃል። አንበሳ 26 ተጨርሷል። 25 ጎበዝ የትም አንበሳ ይደገማሉ ዳኛው 27 መከላከል አንድ ሀያዘጠኝና 30 ሀያዘጠኝና እሺ አሪፍ መከላከል 30 ምርጥ መከላከል 30 ምርጥ መከላከል ምርጥ ማጥቃት ግን ከሰከንድ ጋር አንበሳ አንዳቸው ከዚህ በኋላ 2 ነጥብ ያስቆጠረ ለ10 ሺህ ብሩ 1 እርምጃ ነው የሚገርም። ፔናልቲ አንበሳ ዳኛው ፔናልቲ ሰጥቷል። ምርጥ ዶቼ ነበር ያየነው። ምርጥ ለአንድ ነው ይገለበጣል። 30 አይገለበጥም ይችላል። 29 አይገለበጥም ይገለበጥም ይችላል። አቻ 10 ሺህ ብር ወይም 10 ሺህ ብር ይህ ጨዋታ አልቋል። አለቀ አይደል? ስትከላከልም ነጥብ አለ፣ ስታገባ የሳ ኧረ እነዚህማ ለክለብ ነው የሚጫወቱት መሰለኝ። ታዋቂ ናቸው።
31 እና 32 32 እያጠቃ ቢያልፍ አንደኛ ነበር። ቢያልፍ ያምር ነበር። እሺ አንዴ አራ ሰከንድ ያየ አራ ሰከንድ አንተ ደጋፊ አለ ጀምር ናና በስቲ ቀስ ሰላሳ ወይኔ አንቺ አንበሳ እሺ አንበሳ 16 ተጫዋቾች ከ32 ተወዳዳሪ ውስጥ 16ቱ ቀር 16ቱ ከነሱ ውስጥ ማን 10,000 ብር ሊወስድ የሚለውን ነው። የሚገርም ትንቅንቅ ነበር። የሚገርም ፉክክር ነበር። ቀጣይ ደግሞ ወደ ቀጣይ አንድ ቁጥርና 3 ቁጥር ወደ ሜዳ እየገቡ ጀምሪያለሽ። ተስማምቷል። ጀምር ወደ ቤታ ለ10 ሺህ ብር ነው የምትጮት። ሰከንድ እንደ አለ ወጥቷል። አይዞህ አንበሳ አንድ ቁጥር ብር 3 ቁጥር ጎበዝ ተጀምሯል። እሺ አለ እሺ 3 አንድ ቁጥር አዎ እንደዚህ አይነት ጨዋታ ነው የሚያስፈልግ። ጎበዝ 3 ቁጥር ጎበዝ አውጣ አንበሳ ይቻላል። ሁለት እኮ ሁለት ለአንድ። እሺ ሁለት ለአንድ ናት። አልቋል። ምርጥ 1 እና 3 ጎበዞች። ቀጣይ ተወዳዳሪ ሲገባ ነው ሳንቲም እያለኝ አሁን ለአንተ አይ ለሁለታችሁ ነው ደግፍ። ቅድም ለሱ ደግፌ ነው ችግር የለም። እሺ 5 እና 8 5 እግራ አረገኝ ገባ እችላለሁ። ጎበዝ ያምራል። እየተያዩ ነው ብሎ ነው የገቡት። 9 እና 11 ቅድም አይታችሁታል። 9 ቅድም አይታችሁታል እንዴት እንዳለ። ጀምሪ 9 ዋው አንበሳ ምርጥ 9 እና 11 ዘና ብሎ ነው ምንም መከላከል ምንም ማጥቃት ነው የምናየው። እስኪ ይቻላል። እሺ 14 16 ይደገማል።
17 እና 19 አንበሳ አገወይ 17 እና 19 17 እና 19 የት አለ? እሺ አንበሳ አንበሳ ሁለታችሁ ይሄ መጨረሻ ጨዋታችሁ ንቅንቅ ነው ይላል። እሺ 17 ሄዷል። እንዳታሳልፈው እምታ ምርጥ ነው። 17 ምርጥ ነው። አንደኛ ለ17 ሞራል ለ17 አንተ 21 እና 24 እጅ ላይ እንደተቀለልኩ ጠቅልዬ ነው የምወስደው። እስኪ እናያለን። 21 የምን ሳንቲም ነው ጀምራለሁ ብሏል። 21 እሺ ያልፋል። አንበሳ 21 የምን መጠቅለል ብሏል። 21 እሺ 24 እሺ ያልፋል። እስኪ አንበሳ ምርጥ 26 እና 27 ለመብላት ቸኩለን ችግር የለም። ተስማምተዋል። ሞራል የለም። ደጋፊ 26 እና 27 ሁለቱም ቅድም 27 ተከላካይ 26 27 አንሳው ጀክ 26 ጀክ አንሳው ቁል 30 እና 31 30 እና 31 ይላል። ጀምር 31 30 አውጥቶታል። 30 ተከላካይ ነው። ይቻላል፣ መብት ነው። 31 እሺ 30 ወይኔ ተጩት ሰከንድን ተጠቀም ቶሎ አስወጣው። በቃ 30 ምቶሽ ስህተት ይቅርታ። እሺ 30 አለ የኳስ ወጥቷል። 31 እስቲ እሺ እያለ ነው። ወይኔ አልፈ ትንሽ እኮ ነው። ሁለት እኩል እኔ ውጤታለሁ። ሁለት አቻ እሺ ቀስ አድርገው ተረጋግተው ነው የሚጀምሩት። ጀምረዋል። 30 ወደ ቀጣይ ዙር አልፏል። ነይ አሪፍ ተወዳዳሪ አንደኛ 30 ወደ ቀጣይ ዙር አልፏል። ከ16 8 ተጫዋቾች ቀርተዋል። 8ቱ አሁን 4 ውስጥ ለመግባት ይፎካከራሉ። የሚገርም ትንቅንቅ ነው ያየነው። የሚገርም ችሎታ ነው ያየነው። የሚገርሙ ታዳጊዎች ናቸው። ወደ ቀጣዩ ዙር ያው 3 እና 5 ጀምር። 3 እና 5 አንተ ይሄ ነው 10 ሺህ ብር ውድድር ማለት ይሄ። 5 3 3
አጠቃ አለፈ ከተታ ይላል አገባ ጎበዝ 5 ውጤት ይገለበጣል 3 ላታስገለብጥም ትችላለህ መብት 2 ባዶ ዳይ 5 አለ ኳስ አለ ሰከንድን ተጠቀም አለ ኳስ አለ አንበሳ ምርጥ ነበር 5 አሪፍ ተገባለ ዳኛው ስለሆነታ ፔናልቲ ከሚሰጥ ቢደገም ነው የሚሻለው ፔናልቲ አይሰጥም ነገር ግን ኳስ ይደገማል ተብሏል 5 ቁጥር ድጋሚ ድል አግኝታል ወይ ላይ ሰከንድ እስኪ አለ ኳስ አንበሳ ወደ ቀጣይ ተረጋጋ 11 እና 14 11 ያጠቃል 14 ይከላከላል አንተ ስም ማን አቡበከርና ብስራት እሺ አቡበከር አቡኪ ብስራት ቢሲ ያዛል አንበሳ አንበሳ 14 እና 11 እሺ ብስራት እያጠቃ አቡኪ እየተከላከለ አንደኛ ቀልደኛ ናት አቡኪ ውጤት ይገለበጣል ቢሲ አቡኪ ቢሲ አንበሳ መስራት ጎበዝ አቡኪ ወደ ቀጣይ እስኪ አንበሳ አቤልና አማን ወርተናል አልፈ አጨራርሳ አማን ያጠቃል አቤል ይከላከላል አማን ሁለት ተጫዋች ብቻ ነው የቀረው አታ አያት 19 አንበሳ ጎበዝ 26 እና 30 ባሮክና ልዑል ባሮክ እየተከላከለ ቀና ብለህ ብንመታ እያለ ነበር። ቀጣይ ላይ ቀና ብለህ እንደምንመታ ተስፋ እናደርጋለን። ሁለት ባዶ ልዑል 2 ነጥብ አለው። ባዶ ይህንን ነጥብ ያስቆጥራል አያስቆጥርም? 2 ለ1 ያደርገዋል ወይስ ጀምር አባሮ አንበሳ አንደኛ መከላከል ባሮ ጎበዝ 4 ተጫዋች ብቻ ነው የቀረን። እንግዲህ 4 ተወዳዳሪዎች ቀሩ። ከአራቱ አንዱ ነው 10,000 ብር ይዞ ነው 14 ተዘጋጅታችኋል? ሞራሉ ምንድነው? ተዘጋጅታችኋል? እሺ የምትበለው ይመስላል እሱ ነው እበለዋለሁ 3 ቁጥር አሳያችሁ እስቲ አባት እበለዋለሁ እግዚአብሔር እሺ ከእግዚአብሔር ጋር ጀምራለሁ ከእግዚአብሔር ጋር ጨርሷል አንዴ 3 እና 14 የዳግም ደጋሚ የዳግም አለ እያጨባጨባ ሞራል አላቸው።
ቢዚ ካንቺም ጋር ነኝ እኔ ሀሳብ አልቀየርም ከሁለታችሁም ጋር አንበሳ ዳግም አንድ ባዶ እየመራ ለአምስት ነጥብ እሺ ብስራት ኳስ ይዛለች ብስራት እየተጨበጨበልህ ነው። ቢሲም ደጋፊ ያለሽ አንበሳ ሁለታችሁ ምሳት ላይ ናችሁ። ብስራት ያልፋል ወይስ ቢስ 3-1 ውጤት ይገለበጣል። ብስራት ዳግምን አይን አይኑን እያየው ነው። ጫማውን እያሰረ ነው እሱ ግን ጫማ ነው ማለት ነው። እሺ ብስራት እኔ አሁን ላምተውኛል ጫማሽን እሰር አራላል ዳጊ ብስራት እስኪ ለብስራት አንዴ ሁላችሁ ማጨብጨቡለት። ጎበዝ ብስራት ምርጥ ነው። አንደኛ ዳጊ ጎበዝ አንበሳ ዳጊ አንድ ተጫዋች ነው የሚቀር በቃ ይላል። ልዑልና አማኑኤል ጎበዝ አሳቀቅንም እያለ ነው። ዘጋ ማንም ሰማይ አምስት ነጥብ ነው። ገና አምስት ነጥብ ነው። አይኑን ሰብስበህ ይበታል። አንበሳ አልሰማሁም። ለ10 ሺህ ብሩ ነው የመጣው ነው አንበሳ 3-1 አማን 1 ነጥብ ሉል 3 ነጥብ 10 ሺህ ብር አንድ እርምጃ አማን ይችላል። በደንብ ይችላል። ገና ነው አማን አራላል ሉል 4 ደም ለአስር ሺህ ብር የሚገባው ፍቅር ነው። ከዚህ በላይ ግን ያስፈልጋል። እሺ አውጥቶበታል። አለቀ። ልዑሌ አንበሳ 5 ነጥብ እንዲሁ ፎክረን ልትወስደው ሁለት ተጫዋች ብቻ ነው የቀረ። ሁለት ተጫዋች ምናልባት እስካሁን ስጮት ስማችሁን ላልሰማ ሰው ስምህን ንገራችሁ። ዳግም ከየት ነው? ከመስቀል አደባባይ እዚህ ድረስ መጥቼ 10 ሺህ ብር ሳልበላ አልሄድም ነው። እስኪ ንገረው። የቻለ ይበላል። አትስም ማን ነው? እሺ ልዑሌ አንተስ ምንድን ነው የምትለው?
ምን እለዋለሁ ዝም ብሎ ተጫውቶ መብላት ነው ብሏል። እንግዲህ ለሁለታችሁም የጮቤ ጨዋታ ይሄንን 10,000 ብር አዘጋጅቶላችኋል። የምንገኘው ደግሞ ፊውቸር ስኪል ሶከር ፊልድ ላይ ነው የምንገኘው። ይህን ፕሮግራም ስፖንሰር አድርጎላችኋል። ስለዚህ ለሁለታችሁም መልካም እድል እንመኛለን። ግን ተመልካች ድጋፍ ይፈልጋል። 10,000 ብር ድጋፍ ይፈልጋል። ሁለቱም ድጋፍ ይፈልጋል። ይመቻችሁ። ለ10,000 ብር ሊፋለሙ ይሆናል። እሺ ወደ ቤት ጉላና መስቀል አደባባይ። እሺ ሁለታችሁም ከሩቅ ነው የመጣችሁ። 10,000 ብር በላችሁ በሬ ልትሄዱ ይችላል። ማን ያሸንፋል? ማን ይጀምር? አንተ ትብስ ተማም እስቲ በሳንቲም እሺ ወይ ልዑል ወይ ዳግም 10,000 ብር ይዞ ወደ ቤት ይሄዳል። ሚዛንና አንበስ ተከላካይ 10,000 ብር ነው። ዳጊ ሉሌ 10,000 ብር ሞራል የለም እኮ ሞራል የዛሬ ልጅ እያለ ዳጊ ልዑል ተጀምሯል። ሉሌ ልዑል ኳስ ይዟል። አለ ኳስ አለ ኳስ ወጥቷል። ከኮን አልፏል። ቫርም መታየት ይችላል። ኳስ ወጥቷል። ከኳሱ እሺ ጀምሩ። ጀምር ዳጊ አንዳቻ ዳጊም 1 ነጥብ ሉሌም 1 ነጥብ። ዳጊ ይከላከላል፣ ሉሌ ያጠቃል። ዳይ ሉሌ ኳስ ይዟል። ዳጊ ተከሎ እየተከላከለ ነው። ጎበዝ ሁለላል። ዳጊ ኳስ ይዟል። ሉሌ ይደገማል። ልብስ ተጎትቷል። ይደገማል። በፋውል ምክንያት ተደግሟል። ለበረኛ ጉቦ መስጠት አይቻልም። እሺ አለ አንበሳ ዋው! ይሄ ሞቶበት ነው። ትክክለኛ 10,000 ብር ፍልሚያ ዳጊ ሉሌ ለ10,000 ብር ቀርባቸዋል። ሶሪ የስልኩን 3 ዳጊ 2 ልዑል 3 ዳጊ 2 ተጫወት ራሱ ወጥቶታል። የት አለ? እሺ ሰከንድ ሄዳ ሰከንድ አንደኛ እስኪ ለጀለሳት ሞቅ ያለች እንኳን ደስ ያለን።
አስቤያለሁ መጣሁ ተነግሮኝ ዝም ብለኝ መጣሁ እግዚአብሔር ፈቅዶ 10,000 ብሩን በልቼዋለሁ ብሏል። የታል ብራዘር ወንድሙ የታል? ነይ አባት እሱ ነው ይዞኝ የመጣው እሱ ነው ያስመዘገበኝ ብሏል። ይኸው እዚህ ጋር እንኳን ደስ አለ። ምን ተሰማ? ያው ባይገርም አያውቅም ነበር ማለት እርግጠኛ ነኝ። እዚህ ጋር ሁላችሁ ማለት ነው የሆነ ክለብ ላይ ታገኙታላችሁ። እሺ ልዑል ጥሩ ሰው የሚባል የእውነቴን ነው የምላችሁ እና እግዚአብሔር ይመስገን ማታ ቤተክርስቲያን የምር ውዳሴ ማርያም በቃሉ እንትን ይላል እና ማታ ስንጸልይ ነበር። እግዚአብሔርን ነው የምልህ እና ክብሪስ ባለ መድኃኒዓለም በጣም ናይስ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ደስ ብሎናል። እኛ ይመቻችሁ ሁለታችሁ። ሉሌ ደስ ሊል ነው የሚገባውን የደስታ እንባ ነው መሆን ያለበት። እንኳን ደስ ያላችሁ። 10,000 ብሯን ወስዶታል። በኋላ እንገናኛለን። ሉሌ ይመቻችሁ።